ዛሬ እዚህ መጽሐፍ ቃል በጆሮአችሁ እንደሰማችሁ ተፈጸመ። ቃሉ ዛሬ ተፈጸመ። ይህን ተስፋ የሚፈጽመው መሲሁ ብቻ ነው። ይህን እንዴት እናውቃለን? ያለ ጥርጥር ምሳሌን በእኔ ላይ ትመስሉብኛላችሁ። ሐኪም ሆይ ራስህን አድን፣ በቅፍርናሆም ያደረግከውን በገዛ አገርህም አድርግ ትሉኛላችሁ። እውነት እላችኋለሁ ነቢይ በገዛ አገሩ አይከበርም። ኢየሱስም እግዚአብሔር ሕዝቡን ያድን ዘንድ ቀብቶ የላከው መሲህ እንደሆነ ገለጸላቸው። አይሁዶች ግን እርሱን እንደ መሲህ አልተቀበሉትም። ከገደል አፋፍ ላይ ወስደው ሊጥሉት ፈለጉ። እርሱ ግን ዝም አሰኛቸው። በመካከላቸውም አልፎ ሄደ። ከዚያም የገሊላ ከተማ ወደ ሆነች ወደ ቅፍርናሆም መጣ። አይሁዶችም ሮማውያን ሀገራቸውንና ወገኖቻቸውን በወረራ ስለወሰዱባቸው መሲሁ ነፃ ያወጣናል ብለው በተስፋ ይጠብቁ ነበር። ሰላም ላንተ ስምዖን። ሰላም ላንተ ጌታ ሆይ። ጀልባህን ፈቀቅ ታደርግልኛለህ? እሺ ጌታ ሆይ። ይኸው መምህር ሆይ መጥቷል። ጌታ ሆይ አስተምረን፣ እባክህ አስተምረን። አስተምረን ጌታ ሆይ በቃልህ ተናገረን። ለመጸለይ አስበው ሁለት ሰዎች ወደ ቤተ መቅደስ ሄዱ። አንዱ ፈሪሳዊ፣ ሌላው ደግሞ ቀራጭ ነበር። ፈሪሳዊውም ተለይቶ ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች በተለይም እንደዚህ ቀራጭም ስላላደረከኝ በጣም አመሰግናለሁ። በሳምንት 2 ጾማለሁ፣ ከማገኘውም አስራት አወጣለሁ ብሎ ጸለየ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ደረቱን እየደቃ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። እውነት እላችኋለሁ ከፈሪሳዊው ይልቅ ይህኛው ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። እስቲ ወደ ጥልቁ ባህር ፈቀቅ በል፣ ከዚያም መረቦቻችሁን አሳ ለማጥመድ ጣሉ። ኦ ጌታ ሆይ ሌሊቱን ሙሉ ስንለፋ አደርን፣ ግን ምንም አልያዝንም። አንተ ካልክ ግን መረቡን በስምህ እጥላለሁ። ያዕቆብ፣ ዮሐንስ ይበቃል። ጌታ ሆይ ከኔ ራቅ፣ እኔ ኃጢአተኛ ሰው ነኝ። አትፍራ፣ ከእንግዲህ ሰውን አጥማጅ ትሆናለህ። ጆሮአችሁን አዘንብሉ፣ ቃሌንም አድምጡ፣ በሕይወትም ትኖራላችሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው።
ወደ እግዚአብሔር ይመለስ። ርኅራኄው በእርሱ ላይ ነውና ምሕረቱም ብዙ ነውና በደስታ ትወጣላችሁ፣ በሰላምም ትጓዛላችሁ። ተመልከቱ፣ ወደዚህ እየመጣ ነው። ኢየሱስ ሆይ እባክህ አንዷን ልጄን ማርልኝ። ጌታ ሆይ እባክህ ራራልኝ። ገና 12 ዓመቷ ነው፣ ልትሞትብኝ ነው። እባክህ ከኔ ጋር እንሂድ። ኢያኢሮስ ይበቃል። ኢየሱስ ሆይ ልጅ ሞታለች። ከዚህ በኋላ መምህሩን አታድክመው። አይዞህ፣ አትፍራ፣ እመን እንጂ እሷ ትድናለች። አታልቅሱ፣ እሷ ተኝታለች እንጂ አልሞተችም። አንቺ ልጅ ተነሽ። የምትበላውን ስጧት። ተጠንቀቁ፣ ይህንን ለማንም እንዳትነግሩ። ከዚህም በኋላ ሌዊ የተባለው ቀረጥ ሰብሳቢ ማቴዎስ በቀረጥ መሰብሰቢያው ላይ ተቀምጦ አየው። ተከተለኝ። ኢየሱስም ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱን በሙሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ጠራ፣ 12ቱን መረጠ፣ ሐዋርያት ብሎ ሰየማቸው። ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣
ቀናተኛው ስምዖን፣ የያዕቆብ ወንድም ይሁዳም አሳልፎ የሰጠው የአስቆሮቱ ይሁዳ። እናንተ ድሆች ብፁዓን ናችሁ፣ መንግሥተ ሰማያት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ በኋላ ትጠግባላችሁና ደስ ይበላችሁ። ሰዎች ስለ ሰው ልጅ ሲጠሏችሁና ሲተዋችሁ ብፁዓን ናችሁ። ስለ ሰው ልጅ ሲነቅፏችሁና ስማችሁን በክፉ ሲያነሱ በዚያን ቀን ይህ ሲሆን ሐሴት አድርጉ፣ ዋጋችሁ በሰማይ እጅግ ታላቅ ነውና። አባቶቻችሁ ነቢያትን እንዲሁ ያደርጉባቸው ነበር። 16 17 18 19 20 ያለኝ ይሄ ብቻ ነው። እንዴት ይህ ብቻ ነው ትለኛለህ? እናንተ ባለጠጎች ግን ወዮላችሁ፣ መጽናናትን ተቀብላችኋልና። እብድ ሳይሆን አይቀርም፣ ባለጠግነቱን ንቋል። እናንተ አሁን የምትስቁ ወዮላችሁ፣ ታለቅሳላችሁና። ሰዎች ሲያሞግሷችሁ ወዮላችሁ፣ አባቶቻችሁም ለሐሰተኛ ነቢያት እንዲሁ ያደርጉላቸው ነበር። ለምትሰሙ እውነት እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ። ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። መጎናጸፊያንም ለሚወስድ እጀ ጠባብህን አትከልክለው። ለሚለምን ሁሉ ቸርነትን አድርግ። ማንም ያንተን ነገር ቢወስድ እንዲመልስልህ አትጠይቀው። ለራስህ የምትፈልገውን አንተም ለሌሎች አድርግ። የሚወዷችሁን ሰዎች ብቻ ብትወዱ እንዴት ምስጋና ይኖራችኋል? ኃጢአተኞችም እንኳን የሚወዷቸውን ይወዳሉ። መልካም ለሚያደርጉላችሁ ብቻ መልካም ብታደርጉ እንዴት ምስጋና ይኖራችኋል? ኃጢአተኞችም ያደርጋሉ። እንዴት ይነግራታል! እንዴት ያናግራታል! አጸያፊ ነው። ፈጽሙ፣ ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው፣ ምንም ተስፋ ሳታደርጉም አበድሩ። ያኔ ዋጋችሁ እጅግ ታላቅ ይሆናል፣ የልዑል እግዚአብሔር ልጆች ትሆናላችሁ። እርሱ ለሚያመሰግኑትና ለክፎች ቸር ነውና። ሩሩዎች ሁኑ፣ አባታችሁም ሩሩ ነውና። ኢየሱስ ሆይ አድነን። እንዳይፈረድባችሁ እናንተም አትፍረዱ፣ እንዳትኮነኑ እናንተም ማንንም አትኮንኑ። ይቅር በሉ፣ እናንተም ይቅር ትባላላችሁ። ጌታ ሆይ መንገድህን አሳየን። ስጡ፣ ለእናንተም ይሰጣችኋል። በምትሰፍሩበት መስፈሪያ ለእናንተም ይሰፈራል። እውር እውርን ይመራ ዘንድ አይችልም፣ ምክንያቱም ሁለቱም በጉድጓድ ይወድቃሉ። በራስህ ዓይን ውስጥ ያለውን ግንድ ሳታይ በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? ጌታ ሆይ ምራን። ጌታ ሆይ አንተን እንሻለን። የተሸከመች ማኅፀንና የጠባችው ጡት